አሁን እንግዲህ ፋሚሊ ስተንፈሾተናል ማለት ነው። ልንሮጥ ነው ትንሽ እንግዲህ አሁን ፋሚሊ ጨርሻለሁ ማለት ነው። አሁን ትምህርት ቤት የሚሄድበት ሰዓት ደርሷል ማለት ነው። ስለዚህ ትምህርት ቤትም ከተመቸኝ የምቀጥላችሁ ይሆናል ማለት ነው። ቀጥታ ወደ ትምህርት ቤት ነው። ፋይናሊ ወደ ቤታችን ተመልሰናል ማለት ነው ከትምህርት ቤት። አሁን እንግዲህ ኦልሞስት 9 ሰዓት ከ50 አካባቢ ሆኗል ማለት ነው። አሁን እንግዲህ የምናደርጋቸው ነገሮች ምሳችንን እንበላለን፣ እንደዚሁም ደግሞ ቪዲዮአችንን ሪካርድ እናደርጋለን። ከዛ በኋላ እንግዲህ ላይክ የሆነ ፒሲ ለመግዛት አስቤያለሁ፣ ጌሚንግ ፒሲ። እሱን ሄደን እንጠይቃለን። ለመግዛት አይደለም ዛሬ የምንሄደው ለመጠየቅ ነው። ከዛ በኋላ እንግዲህ የተለያዩ ስራዎቻችንን ሰርተን እንተኛለን ማለት ነው። አብራችሁን እስከ መጨረሻው ድረስ መሆናችሁ እንዳይ እንግዲህ አሁን ምግባችንን በልተን ጨርሰናል ማለት ነው፣ መክሰሳችንን። አሁን እንግዲህ ቀጥታ የቲክቶክ ቪዲዮ ወደ መቅረጽ ነው የምንሄደው ማለት ነው። ሌትስ ጎ። እንግዲህ አሁን የቲክቶክ ቪዲዮ ሪካርድ አድርገን ጨርሰናል ማለት ነው። እንደዚሁም ደግሞ አንድ ሰዓት ላይ እንዲፖስቱ እንደምትመለከቱት ስኬጁል አድርጌዋለሁ ማለት ነው። ስለዚህ አልጎሪዝሙ አውቶማቲካሊ አንድ ሰዓት ላይ ፖስት ያደርገዋል ማለት ነው። ስለዚህ አሁን ቤት ያለኝ ነገር ጨርሻለሁ ማለት ነው። አሁን እንግዲህ ላይክ ፒሲ ለመግዛት አይደለም ሄደው ላይክ ዋጋውን ለመጠየቅ ነው። እዛ ሄዳለሁ። እዛም ከተመቸልኝ የምቀርጽላችሁ ይሆናል ማለት ነው። ከዛ በኋላ ስንመጣ ደግሞ የተለያዩ ፖድካስቶችን የቤት ስራዎች ምናምን ካሉ እሱን እንሰራለን። እንደዚሁም ደግሞ አንዳንድ የሚሰሩ ነገሮችን እንሰራለን ማለት ነው። ይመቻችሁ ፋሚሊ። እንግዲህ ላይክ የፒሲውን ዋጋ ለመጠየቅ መሄዱ አልተሳካለኝም ማለት ነው። ምክንያቱም ደግሞ ከፋዘር ጋር ነበር እንሄዳለን ያለው። ፋዘር ደግሞ ከማዘር ጋር የሆነ ቦታ ሄዶ ነበርና በዛ ምክንያት መሄድ አልቻለም። ምናልባት ነገ ልንሄድ እንችላለን ማለት ነው። ነገር ግን ለዛሬ አልተሳካም ማለት ነው። ስለዚህ አሁን ብሎጉን እንቀጥለዋለን ማለት ነው። ያ ነገር ልነግራችሁ አልችልም ምክንያቱም አልሄድኩም። አሁን እንግዲህ ካሁን በኋላ መጽሐፍት፣ ፖድካስት ምናምን አንዳንድ የሚሰሩ ስራዎች ናቸው። እስቲ አብራችሁ ይቆዩ። ፋሚሊን ይመስላል ማለት ነው። የዛሬ ውሎ ላይክ ዛሬ በጣም ፕሮዳክቲቭ አልነበርኩኝም። ላይክ ካሁን በኋላ ፖድካስት ብቻ ሰምቼ እና አንድ ነገሮች ሰርቼ መተኛትና 10 ሰዓት 11 ሰዓት ላይ መነሳት ብቻ የሚጠበቅብኝ ማለት ነው። ፋሚሊስ ዛሬ አይኖን ጣት በጣም ፕሮዳክቲቭ እንዳልነበርኩኝ፣ ነገር ግን ያው ተመስገን ምንም ማድረግ አይቻልም ማለት ነው። ስለዚህ ይመቻችሁ፣ ሰላማችሁ ይብዛልኝ፣ ወዳችኋለሁ። በሌላ ብሎግ እንገናኛለን። ሰብስክራይብ አድርጉ፣ ወዳችኋለሁ።